ይህ መልእክት በህመም ምክንያት ተስፋ ቆርጣችሁ ቤት ለምትገኙ ወይም ሆስፒታል በህክምና ላይ ላላችሁ ይህት ወንድሞቼ ነው። በህይወታችሁ ተስፋ እንዳትቆርጡ። ነገ አዲስ ቀን ነው። መልካም ነገርን ይዞ ይመጣል። ሁሉ ጊዜ እናንተ ተስፋ ማድረግ ያለባችሁ በፈጣሪ ላይ ነው። ስለታመማችሁ መቆም አንችልም፣ ተስፋ የለንም፣ ከቤተሰብ ጋር ተመልሰን መገናኘት አንችልም፣ ወደ ስራችን መመለስ አንችልም እያላችሁ ለራሳችሁ የስንፍና ቃላቶችን እንዳታወሩ። ሁሉ ጊዜ መቆም እንደምትችሉ፣ ተስፋ እንዳለ፣ ራዕይ እንዳላችሁ፣ ፈጣሪ እንደሚረዳችሁ ተስፋ ማድረግ ያለባችሁ አንድ በፈጣሪ ላይ ብቻ ነው። ገንዘብ የለኝም፣ ቤተሰብ የለኝም፣ የሚያስታመመኝ የለኝም፣ ብቻዬን ተንከራተትኩ ብላችሁ በራሳችሁ ላይ ተስፋ ቆርጣችሁ ቤት ለምትገኙ ሰዎች አንድ ነገር ልንገራችሁ። ፈጣሪ የሚወዳችሁን ሰው ይሰጣችኋል። ህመማችሁን የሚያስታምምላችሁን ሰው ይሰጣችኋል። እንደዛ ያልኳችሁ ምክንያት ለምን መሰላችሁ? እዚህ በፎቶ ላይ የምትመለከቷት እህታችን እኔና እሷ በዘር በሃይማኖት በብሔር አንገናኝም። በደም ካንሰር ምክንያት ተሰቃያለች። ወደ ህንድ ሀገር ሄዳ መታከም እንዳለባት ተነግሯታል። ለህክምናዋ ደግሞ 7 ሚሊዮን ብር ያስፈልጋታል ተብሏል። ለሷ ግን ምንም ነገር የላትም፣ ቤተሰብ የላትም። ቤተሰቦቿ አቅመ ደካሞች ናቸው። አያችሁ አይደለ? እኛ እሷን እንድናግዛት ፈጣሪ ምክንያት አድርጎናል። ልክ እንደዛው ለእናንተም ፈጣሪ ያላሰባችሁትን የማታውቁትን ሰው ይሰጣችኋል። በህይወታችሁ ተስፋ እንዳትቆርጡ። እቺ እህታችንን ለማሳከም የ200 ብር ቻሌንጅ ጀምረናል። ይህንን ቪዲዮ የምትመለከቱ ይት ወንድሞች በዚህ ቻሌንጅ ላይ ተሳትፈን እቺን እህታችንን እናሳክማት። የኢትዮጵያ ንግድ ባንክ 10708595403 መቅደስ ትባላለች። ሁላችንም በዚህ ቻሌንጅ ላይ ተሳትፈን እቺን እህታችንን እናሳክማት። ፈጣሪ መልካም ያደርጋል። አመሰግናለሁ።